እናቴ ቡና ጀባ ትላለች። አሟቶች የሞቱ ሰዎች ስም እየጠራች ጀባ ትላለች። ምግብም ቀርቦ ስማቸውን እየጠራች ይበላል። ይህ ነገር እንዴት ይታያል? እናም እናቴ ቡና አፍይልኝ ብትለኝ ማፍላት እችላለሁ ወይስ በወንጀል መተባበር ነው የሚሆንብኝ? ምን ማድረግ ነው ያለብኝ? ያብራሩልኝ የሚል ጥያቄ ነው። ከምግብ ጋር ከቡና ጋር አያይዞ ለሟቾች ዱዓ ማድረግ ከነቢዩ አለይሂ ሰላቱ ወሰላም አልተገኘም። ለሞተ ሰው እስትግፋር ማድረግ ዱዓ ማድረግ የተፈቀደ ነው። ለሞተ ሰው አቅመ ደካማን ድሃን አጅሩ ለሱ እንዲሆን ብሎ ለሟቹ እንዲሆን ብሎ ማብላትም የተፈቀደ ነው። ነገር ግን ቤት ውስጥ ለራስ የሚበሉት የሚጠጡትን ቡና ምግብ ባዘጋጁ ቁጥር የሞቱ ሰዎችን ስም የጠሩ ለነሱ ጀባ በሉ የሚል የቁርአንም የሐዲስም ማስረጃ የለም። ከሰሐቦችም የተገኘ ነገር የለም። በዚህ ዙሪያ ከአሁን ቀደም እዚሁ የፈትዋ ፕሮግራም ላይ